ሰላም ለእናንተ ይሁን የፕሮግራማችን ተከታታዮች። ይህ የመዳን ቀን በሚል ስያሜ የምናቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራማችን ነው። እንደምን ሰንብታችኋል? ዛሬ ደግሞ ከምስክርነት ፕሮግራሞቻችን አንድ እንግዳ ይዤላችሁ ቀርብ ያለው ወንድም አየለ ደስታ ከኔ ጋር ይገኛል። እንኳን ደህና መጣህ። እንኳን ደህና። ፕሮግራማችንን እንድትከታተሉ እየጋበዝኩኝ ወንድማችን ባጭር ጸሎት ትጀምርልናለህ። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ባሪያ ጳውሎስ ንጉሱ አግሪፓ ፊት በቀረበ ጊዜ በእግዚአብሔር እንዴት እንደተወደድኩን ሰው ራሴን እቆጥራለሁ እንዳለ እኛም ራሳችንን እንዲህ እንቆጥራለን። እግዚአብሔር ሆይ በሕዝብ ፊት በወንድሞቼ ፊት እግዚአብሔር አባቴና አምላኬ ሆይ ያደረክልንን የበጎነትህን የማዳንህን እውነት እንድንናገር ይህንን እድል ስለሰጠህንም እናመሰግናለን። ሕዝብን የሚያነጽ የሚያነሳሳ የሚያበረታ እውነትን መናገር እንድችል እኔንም እንድትረዳ ለሕዝቡም በጌታ በኢየሱስ ስም ለብዙዎች ለመዳን ለለውጥ ምክንያት እንዲሆን በኢየሱስ ስም እለምናለሁ። ጊዜውን ሁሉ አንተ ግዛ፣ በክርስቶስ ኢየሱስ ስም አሜን። አሜን አሜን። እስቲ እንግዲህ አሁን በአሁኑ ጊዜ የምታገለግልበትን የራስን የኑሮ ሁኔታና ማንነትን እስቲ ለተመልካቾቻችን ብትገልጽ። ያው ቅድም ስሜን እንደተናገር አየለ ደስታ እባላለሁ። በምርጦቹ 7000 ቤተ ክርስቲያን ውስጥ አገለግላለሁ። የአንዲት ሴት ባል ነኝ። ይህን ይመስላል። መስገን እንኳን ደህና መጣህልን በድጋሚ። እስቲ ወደ ምስክርነት ስንገባ እስቲ ወደ ኋላ ተመልሰን በልጅነት የት ተወልደህ እንዳደግ የወላጆችን ሁኔታ እና አስተዳደግን እስቲ ግለጽልን። እኔ የተወለድኩት እዚሁ አዲስ አበባ 7ኛ የሚባል አካባቢ ነው። በ1957 ነው የተወለድኩት። ልጅ እንዳልመስላችሁ በጣም እንትን አድርጌ ያለሁ እና እንደ አጋጣሚ ሆኖ እኔ እንደተወለድኩ ነው በ2 ዓመቴ አባቴ የሞተውና ያሳደገችኝ እናቴ ናት። አባቴ እንደሞተ እናቴ ያው እዛ አካባቢ መኖር የማትችልበት ነገር ተፈጠረና ወደ እናቷ ሀገር አቃቂ የሚባል አባታችንም የሰራው ቤት እዛ ነበር። እኔና እሷ እዛ ሄድን። ከኔም በፊት ታላላቆች ያሉ እነሱ ደግሞ አያታችን ጋር ነው እያደጉ ያሉት። ከ3 ዓመት በኋላ ነው ከ4 ዓመት በኋላ አቃቂ ነው ያደኩት። አቃቂ ነው ያደኩት። ይህን ይመስላል። እና የትምህርትና የልጅነት ትምህርት ጊዜና የወጣትነት ጊዜ እንደ ድል ሆኖ ከእናቴ ጋር ነበርና የምኖረው ቶሎ ወደ ትምህርት ቤት የምገባበት እድል አልተፈጠረም። እህቶቼና ወንድሜ አያታችን ጋር በምቾት ነው የሚኖሩት። ላም እርባታ አላቸው። ምንም ችግር የለም። እነሱ ይማራሉ። ጥሩ ትምህርት ቤት ውስጥ ነው የሚማሩት። እኔ ግን በቃ በሚያሳዝን ኑሮ ውስጥ ነበር የምኖረው። ይሄም እያለ እቃ ይሄ የታናሽነት ስሜት እኔ ውስጥ ያደገ መጥቶ ኑሮዬ ሁሉ በቃ እስከሚያስጠላኝ ደረስኩና እንደውም አስታውሳለሁ እህቴና ወንድሜ ከትምህርት ቤት ሲመጡ ለምን ቶሎ አልመጣህም? እንጨት እንዳመጣላት እናቴ አያቴ ቤት እካይ ነበርና ወንድሜ ደበደበኝ። ከዛ በቃ የተሸከምኩትንም እንጨት እዛው ጥዬ ገና በ6 ዓመቴ ቤተሰቦቼን ትቼ ሞጆ የሚባል ሀገር በባቡር ጠፍቼ ሄድኩና የልጅነት ጊዜ ብዙ ደስ አይልም እና ይህንን ነው የሚመስለው። ከዛ በኋላም ወደ ቤቴ ተመለስኩኝ። አጎቴ ጋር ነበር የሄድኩት። እዛ ግን ያው የብቸኝነቱ ከወንድሞቼ ጋር አለማደጌ ጥሩ ስሜት አልነበረኝም። እንደምንም ግን የምማርበት እድል ተፈጠረ። በልክ ነበር የምማረው እህቶቼ ላይ እንድደርስ እና በቃ እንደ ድል ሆኖ በደብል ያለፍኩ
ከቀደመችኝ እህቴ ጋር እኩል ሆንኩ እና በዚህ መሀል እየተማርን እያለን አሁን ኑሮ አልተመቸኝም። በቃ እዛ አጎት ጋር ያለው አይ እናቴ ጋር መጣሁ። እናቴ ጋር መጣሁኝ። እሷ ጋር ነው የምኖረው። ግን የወንድሞቼን ኑሮ እያየሁ እኔ የምኖረውን እያየሁ የሚሰማኝ ብዙ ስሜት ነበረ። ደጅን ደግሞ ማየቴ እንደገና ከቤተሰቦችም ጋር ጥሩ ነገር እንዳይኖረኝ እንቅፋት ነው የሆነብኝና ግን እያልኩ እንደውም መጨረሻ ላይ ከወንድሞቼ ጋር ጥሩ ትምህርት ቤት የምማርበት እድል ተፈጠረልኝ። ከዛ በኋላ 10ኛ ክፍል እንትን እንዳልኩ ተግባረ ዕድ እንድገባ እድል አገኘው። በዛ መሀል ግን ከዚህ በኋላ እዚሁ አባታችን ቤት አለ እዚህ መርካቶ፣ እዛ እየመጣው እኖር ጀመር። አቃቂ አልተመቸኝም። አዲስ አበባ ከመጣሁ በኋላ በቃ ከቤተሰቦቼ ከኑሮዬ ጋራ የማይመጣጠኑ የሀብታም ልጆች ጓደኛ አፈራሁ። እነሱ የሚያደርጉትን ሁሉ አደርግ ጀመር። አንዳንዴ ከነሱ ጋር እኩል ለመሆን ያው የሚያወጡት እንትን አለ፣ ብር አለ። ያንን ብር ደግሞ እኔ አላገኝም። ያንን ብር ለማግኘት ደግሞ እኔ ቤተሰቦቼን መስረቅ ጀመርኩ። በቃ ቤት የሚቀመጥ ፍራንክ ካለ ምናምን ይዤ ሄጄ ከጓደኞቻችን ጋር ጊዮን ነው የምናሳልፈው። የትምህርት እንትኔ ተበላሸ። ከቤተሰቦችም ጋር መስማማት አልቻልኩም። ብዙ ነገሬ ተመሰቃቀለ። ከዛ በኋላ ትምህርቴንም እንደ ነገሩ ከጨረስኩኝ በኋላ እንደገና እኛ ቤት ሄጄ ሌላ ጥፋት አጥፍቼ እነዛም ጓደኞቼ አሁን አብዛኛዎቹ እዚህ ሀገር የሉም፣ ጣሊያን ምናምን ነው ያሉት። እኔ ግን ብቻዬን ቀረው። እዛ በኋላ ግን ከቤተሰቤ ጋር መስማማትም አልቻልኩም። በ1980 ከቤት ለአንዴና ለመጨረሻ ጊዜ ወጣሁ። ከዛ እንደወጣሁ በነበረችኝ ሳንቲም አንዳንድ የሚሰራ ነገር ለመሰራራት ሞከርኩ፣ አልተሳካልኝም። ከዛ ውትድርና ገባሁ። የውጊያ ትምህርት ቤት የሚሉት አለ፣ ይሄ መድፍ ሞርተር ምናምን ማስተኮስ አዋሽ አርባ የሚባል እዛ አሰልጠኛ ገባሁ። እዛ ተምሬ እንደ ተመረቅን በ83 ኢህአዴግ መጣኛ እንደጨረስን ተበተንን። ከዛ በኋላ ያለኝ አማራጭ ጎዳና ላይ ህይወቴን መምራት ሆነ። እስከ 7 አመት ጎዳና ላይ አሳለፍኩ። በጣም የሚያሳዝን ህይወት። በቃ ዛሬ ላይ ሆኜ ሳየው ብዙ ስሜት ይሰማኛል። እና 7 አመት ነው። ከዛ 7 አመት ትድርና ስልጠና በኋላ 7 አመት በጎዳና ያው አሳለፍኩ። ይሄንን ይመስላል። እንትኔ ምን ተፈጠረ እንግዲህ የህይወት ለውጥ የተደረሰበት ወንጌልን የተሰበከልን? ከዛ በፊት አንድ ነገር ሆንኩ። ይሄ የበፊት ይሄ አራዳነቴ፣ በቃ ብልጠቴ፣ አክቲቭነቴ ሁሉ ጠፋብኝ እና ሞኝ ሆንኩኝ። እንደውም ማስታውሳለሁ ሞጆ ነበረ ያለሁት ያኔ። በዚህ አጋጣሚ ያልሄድኩበት ሀገር የለኝም። እንደ ማጅላን ነበር መዞረው። ዛሬ እንትን ካያ ከነጎዲያ እንትን ኤርትራ ነው የቀረኝ። በቃ እሱም በጦርነት ነው እንጂ ባይዋጉ ኖሮ እዛም እንደሚሄድ ይሰማኝ ነበርና በባቡር ይኬዳል፣ በእግር ይኬዳል። ምን እንደሚያዞረኝ ሁሉ እኔ አላቅም ነበርና መጨረሻ ላይ ግን ያ ሁሉ ብልጠቴ ጠፋብኝና ሞኝ ሆንኩኝ። እና እንደውም የመጨረሻ አንድ ቀን አስታውሳለሁ ሞጆ አንድ ሆቴል ሄጄ ፍርፋሪ እንዲሰጡኝ ለመንኳቸው እና አንዷ እጅግር እያለ አንተ ይርከዚ ምናምን አለችኝና በጣም አዘነው ውስጤ። እና እግሬን አልኩት፣ አንተ እግር በቃ ምንም አላበላኸኝም፣ አንተ እጅ እንደውም ከዛሬ ጀምሮ አንካሳ ነው አልኩት። እግሬ በቃ ልክ እግሩን እንደ ተሰበረ ሰው እያነከስኩ እንዲሰጡኝ ነው፣ እግረ ሰባራ ነው ብለው
እንጀራ እንዲሰጡኝ። ከዛ እንትን ያልቆ ነው እንግዲህ አሁን መጨረሻ አንድ ነገር ደሞ አሰብኩኝ። ለምን እኔ ገበሬ አልሆንም አልኩ። እኔ እርሻ አላውቅም፣ የማውቀው ምንም እንትን የለም። እና እዛ ሞጆ ሀዲድ ላይ ከጎጃም ከጎንደር ከወሎ የሚመጡ አማራዎች አሉ ወደ ምንጃር ሸንኮራ የሚቀጠሩና እነሱ ጋር ሄጄ ቁጭ አልኩ ለመቀጠር። እኔን የሚጠይቀኝ ሰው አጣሁ የሚቀጥረኝ ስራ። ከዛ አንዱ ልጅ እኔን ለምንድን ነው የማይቀጥሩኝ? ሱሪ አድርገህ አንተ እንዴት አንተን አሁን ማን ነው የሚቀጥረኝ? ጫማ አድርገህ ምን ላድርግ አልኩት። አውላልቅና ና አለኝ። ያንን ሱሪ በቁምጣ ቀይሬ በረባሶዬን አድርጌ የሆነች ዛፍ ዱላ ቢጤ ቆርጬ ጎጃሜ ሆኜ በቃ እነሱ መሀል ቁጭ አልኩ። አንድ ሰው እኔ ጋር መጣ። ከሸንኮራ ነው የመጣው። እረኝነት ትሄዳለሁ ያለኝ። አዎ። የት ሀገር ነህ? ጎጃም ነኝ አልኩት። በቃ አነጋገሬን ሁሉ እንደ ጎጃም እንትን አድርጌ እዚሁ አዲስ አበባ ነው የምልበላው። ሞጆ ነው። ሞጆ። አዎ። እና 20 ብር በወር 20 ብር ተቀጥሬ ሸንኮራ የሚባል ሀገር ለ7 ወር ላምጠበቅኩ። ላመጠበቅ ብቻ አይደለም እርሻ ሁሉ ቻልኩ፣ አጨዳ ቻልኩ። ሰዎቹ ወደዱኝ። በቃ እኔ እደጅ ለሰው ጥሩ ነኝ። የሆነ ክፉ ነገር አይታይብኝም። ከቤተሰቦቼ ጋር ነበር እንትኔ ጉዳይ እልኬ በቃና እነሱን ነው የምጎዳውና በመጨረሻ ከ7 ወር በኋላ አቁነጠነጠኝ። ደግሞ ከተማ አማረኝ። እናቴ ናፈቀችኝ። እናቴ ጋር እሄዳለሁ ብያልኩ። የ7 ወር ደሞዜን አድርገው ስንዴ ዳቦ አልቀረውም ጋግረውልኝ አምጥተው በሊዳሉኝ አሳፈሩኝ። እኔ እናቴም ጋር መሄድ አልችልም። ለድሆች የሚበላውን ነገር ሰጠው። እየሰጡኝን እህል ሸጥኩ። ይዤ ባመጣኋት 7 ወር በለፋውበት ብር በ3ኛው ቀን በጫት በሲጋራ ጨረስኳት። እና በዛ መሀል የሚሰራ ነገር ፍለጋ ጀመርኩ እዛ። እና አንድ ምግብ ቤት አለ አረሳውም፣ ስጋ ቤት ነው። እና እዛ ሄጄ ቆሻሻ እቀብርላቸዋለሁ። ይሄ አንጀት፣ ቀንድ፣ እግር ምናምን አለ የት እንደሚያርዱት እኔ እንጃ። እና እሱን ቆፍርና እቀብርና ደሞዜ ፍርፋሪ ነበር የሚሰጠኝ። ይሄ የሚመለስ ቡሌ ነው እኛ የምንለው። እና ከዛ በኋላ እሱን ነው እየሰጡኝ እንትን እምለውና አንድ ቀን ሄጄ የሚበላ አልኩት። ስራ የለም የሚበላም የለም አለኝ። እና ውስጤ በጣም አዘነ። ካልሰራው አይሰጠኝም አልኩ። እንዲህ እያልኩ ቆሜ ናዝሬት ውስጥ አንድ የሀብታም ዘበኛ ትልቅ ባሊ ይዞ ሲገባ አየሁ ወደ ምግብ ቤት። ምን ሊያደርግ ነው? እኔ ያጣሁትን ፍርፋሪ ለሀብታም ውሻ ሊሰጥ ነው እንዴ? ለቡቺ ያልኩ። እኔማ አልሄድም በቃ ቆሜ ነው የማየው ስል በዛ በትልቅ ባሊ ያንን የመሰለ ፍርፋሪ ይዞ ሲወጣ አየሁና ቁጭ ብዬ አለቀስኩ። ይዛለት በቃ አየለ የሚባለው ሰውዬ ከውሻ ያንሳል አልኩ። እግዚአብሔር ሆይ ለምን አትገለኝም አልኩ። በቃ አሁን ሞት አማረ። ይዛለት ማታ እንደምንም አደርኩኝ። በሚቀጥለው ቀን ጠዋት ናዝሬት ገብርኤል ቤተክርስቲያን አለ። እዛ ሄጄ እግዚአብሔርን ለመጠየቅ አሰብኩ። እግዚአብሔር አንተ ግን አሰማኝም። በቃ እሺ ሰይጣን ራስህ ተወኝ አልኩት። ፍቀድና ተወኝ ብዬ ሞጆ ሄጄ ታነቄ ልሞት ራሴን አዘጋጀው። ከዛ ድንገት በዛ በጥግ በኩል እያለፍኩ አንድ በጣም የሚያሳዝን በነጠላ ጫማ የሚሄድ አንድ ምስኪን እንደኔው ደሃ ነው የሚመስለውና መጣና እንደምን ዋልክ አለኝ። ደህና አልኩት። እግዚአብሔር ይወድሃል አለኝ። እኔ ታሹፓክ እኔን እግዚአብሔር አይወደኝም። እኔ እግዚአብሔር በጣም የሚጠላቸው ሰው አንዱ ነኝ። እኔ እኮ አልኩት ቤተሰቦቼ እንደዚህ ያደርገ እንዴ እግዚአብሔር የሚፈልገው እኮ እንደዚህ አይነቱን ሰው ነው አለኝ። በመሃል የሆነ ነገር አቆመኝ። ብቻ እሰማው ጀመር። ክርስቶስ እኮ እንዲህ ለኃጢአተኞች ለተጨነቁ ነው የሞተላቸው ሲል
ጴንጤ ነሽ ለካ ምናምን ብዬ እንዲህ ሳይ እዚህ ስርቺ ጥቁሯን መጽሐፍ ቅዱስ ይዟለሁ። ኦኬ ደሃም ደግሞ ጴንጤ ያለ እንዴ ብዬ አየሁትና እባክህ እስቲ ዛሬ ቸርች እንሄዳለን። ኖ እኔ ሞጆ ነው የሚሄደው። በቃ እኔ የምትሳፈርበትን ፍራንክ እሰጥሃለሁ ናና እስቲ እንደው ቸርች እንሄዳለን። ብቻ የሆነ ነገር ነው እየጎተተኝ ከኋላው ደቡብ መሰረተ ክርስቶስ ናዝሬት ይዞኝ ገባ። እሁድ ነው ቀኑ። ገባው ማየው ነገር ሲንሳይዘር ነው ማየው መድረክ ነው ናይት ክለብ ነው እንዲህ ያልኩት። ምንድነው ሲንሳይዘር ከበሮ የለ እንትን በገና የለ ምንድነው አልኩት። አይ ይሄ ማለት እኮ እንደዚህ ነው ይሄ ማለት እንደዚህ ነው እያለ ድንገት ኳየሮቹ ሲመጡ ደሳለኝ ሻሽ ቤት ያርገዋል መስቀል ነገር እዚህ ጋር አለ። አይ እነዚህ በቃ ብዬ ቁጭ ብዬ ዝማሪያቸውንም እሰማ ጀመር። ከዛ የሚሰብከው ሰው መጣ። አስታውሳለሁ የሕዝቅኤልን መጽሐፍ ነበር። ውሃውም ቁርጭምጭሚቱ ጋር ደረሰ፣ ጉልበቱ ጋር ደረሰ፣ ወገቡ ጋር ደረሰ እያለ በህይወታችን የእግዚአብሔር መልካምነት እንዲሁ እለት እለት እንደሚጨምርልን ይሰብካል እንጂ ጴንጤ ተመችቶሽ ነው አልኩና አንድ ጥያቄ ግን እግዚአብሔር ይመስለኛል እኔ ውስጥ አስቀመጠ። እኔ የምለው ግን ይሄ ሰውዬ እኮ አንድ ነገር ባይጠቀም ኢየሱስ ከሚባለው እንዲህ አይሆንም አሉ። ግን ቆይ እኔ አሁን ጎጃም ሄድኩ፣ ወለጋ ሄድኩ፣ ጎንደር ሄድኩ፣ ያረገጥኩት አንድ ሀገር የለም ምን አተረፍኩ አልኩ። ምንም። እስቲ ለምን ይሄ ሰውዬ የሚለውን ኢየሱስን አልሞክረውም አሉ። ምን ይከለክለኛል? ደጅ መተኛት እንደው የተለመደ ነው። ለምን አልሞክረውም ብዬ እዛው ልሞክረው ወሰንኩኝ። ጌታን የምትቀበሉ ሲባል ሄድኩ። ከወጣን በኋላ ግን ለመሰከረልኝ ልጅ እንደዚህ ያልኩት አንድ ነገር ነው ምለምንህ፣ አሁን ወደ ሞጆም የሚሄድበት ፍራንክ እንድሰጠኝ አይደለም መጽሐፍ ቅዱስ ብቻ አምጣልኛል። እግዚአብሔር ይባርከው። ተፈራ ይባላል። አሁንም እግዚአብሔር ዘመኑን ይባርክለት። እውነት በቃ ባለ ውለታዬ ነው። ከስጦታ ሁሉ የሚበልጥ ኢየሱስን የሚሰጥ ሰው ነው። ታላቅ ሰው በቃ እና የዛን ለቱኑ ማታ መጽሐፍ ቅዱሴን አመጣልኝ። እዛው አስፓልቴ ላይ የማዘጋጃ ቤት አምፖል አለ። አጥፋ የሚለኝ የለ። ሌሊቱን ሙሉ መጽሐፍ ቅዱስ ማንበቦን አሁን እና አንዳንዴ በተለይ አዲስ ኪዳንን ስጀምር ጥያቄ ይፈጠርብኛልና መጽሐፉ ኢየሱስ ይሄ ነገር የጴንጤዎች ነው። ቆይ ማርያም አለ እዛው ቤተክርስቲያን የሚሸጡት ከሄጄ ላስተያየው ምንድነው ገብቶኝ ነው መከተል ያለብኝ። በቃ እንዳውቀው ነው የፈለኩት እግዚአብሔርንና አንድ ነው ሻጩም የሚለኝ አንድ ነው ይለኛል እና በቃ መጽሐፉ ኢየሱስ ነው የሚለው ኢየሱስ ነው የሚለው። እዛ በኋላ ግን አንድ ነገር ወሰንኩ። በቃ ከዛሬ በኋላ ኢየሱስ የህይወቴ ጌታ ነው እከተለዋለሁ ብዬ እዛው አስፓልቴ ዳር እግዚአብሔርን ማምለክ ጀመርኩ። የደህንነትም ትምህርት ጀመርኩኝ። ይሄንን የደህንነት ትምህርት ስጀምር ብዙ ችግሮች ነበሩ። አብረውኝ ከሚማሩ ሰዎች ጋር ስቀመጥ በጣም ይሰማኛል። አንድ ሱሬ ናት ያለችኝ፣ እሷም ተባይ ያላት። ተባዮቹ ደግሞ ምን እንደሚነካቸው እንጃ። በቃ ልክ የደህንነት ፕሮግራም ሲጀመር ይመስለኛል የሚነቁት። በቃ ይበሉኛል። መሳቀቅ ሆነ። በቃ ግን እግዚአብሔርን አንድ ነገር ጠየቅኩት። እኔ እንደምትሰማ አውቄያለሁ፣ እስክጠመቅ ግን ስራ እፈልጋለሁ አልኩት። በቃ ጥሩ ስራ ነው ያው። በቃ እኔና እግዚአብሔር እናወራ ጀመር አስፓልት ዳር። በቃ ስራ እፈልጋለሁ። ይገርምህ የሆነ ቦታ የጭቃ ብሎኬት የሚሰራ አለ። እዛ የጭቃ ብሎኬት ለማቡካት ሄጄ ለመስራት ስራ ሴትዮዋ ወደዱ። ኦርቶዶክስ ናቸው እና ታሳዝነኛለህ አሉኝ። እሺ አልኩ። እንደው ጴንጤ ባትሆን አሉኝ። በዚህ ጉዳይ አንደራደርም አልኳቸው። ለሁሉም ግን ነገ ራስ ሆቴል እንትን አስገባሃለሁ አሉኝ ስራ። እኔን አልኳቸው እንዴት አስገባሃለሁ ስራ? ነገ እኔን እንደማታውቀኝ ነው እዛ ሆነህ የምትመጣው አሉኝ። አሰብኩኝ። ግን ምን ለብሼ ነው የሚሄደው? ችግር ነው። በጣም
ተጨነቅኩ። ራስ ሆቴል ብዙ ሰዎች የሚመጡበት ነው። አባ እንግዲህ ሰምተሃል፣ አንተ ከከፈትክልኝ የሆነ ነገር አርግ ነው ያልኩት። ማታ የማርያም ድግስ አለብኝ፣ ገበያ አብረን እንሄዳለን፣ እቃ ታጋዛኛለህ አሉኝ። እሺ ያልኳቸው። እደጅ ነብስ ነኝ በቃ እሺ ነው። አንገትም እናትህ ምን ሆና ነው አንተን ያባረረችው ሁሉ እስኪሉኝ፣ ግን አይደለም እሷ ልክ ናት፣ አቅቷት ነው እናቴ። እና ማታ አብረን ገበያ እንሂድ ብለውኝ ዘንቢል ይዤ ግንብ ገበያ ይዘውኝ ሄደው ልብስ የሚሸጥ ሰው አንተ ናስቲ አሉ። ምን የመሰለ ሱሪ የሚቃወሙ ሴት ናቸው። እግዚአብሔር አዟላ ሱሪ ገዙልኝ። ዞር ብለው ደግሞ ቲሸርት የሚሸጥ ሰው አስታውሳለሁ። አረንጓዴ የምታምር ሳን ጆሴፍ የምትል ጽሑፍ አላት ሁሉ እዚህ ጋር እስካሁን አለ ውስጤና አረሳውም። እሱን ገዙልኝ። ራስ ሆቴል ገባው በቃ ሳስብ ደግሞ ጫማ የለም። በኋላ የመሰከረልኝ ልጅ ቤት ሄድኩና ማሙሻ ፈልጎህ ነበር አለኝ። ምን ነው እንጃ የሆነ ነገር እዛ ስር አስቀምጧል። ሳወጣው በቁጥሬ 39 ቁጥር ቆንጆ ጫማ ሸክ ብዬ በማግስቱ ራስ ሆቴል ገብቼ ስራ ጀመርኩ። የጥምቀት ትምህርቴን እስከምጨርስ ሳልቸገር በሚገርም ሁኔታ እግዚአብሔር አስውቦኝ አሳምሮኝ ቸርች ውስጥ ያሉ ሰዎች እስከሚደነቁ ይሄ ሆነ። ጥምቀት ከጨረስኩ በኋላ በእኔና በሴትዮዋ መካከል ጸብ መጣ። ባስቀጠሩኝ ሴት መካከል ምንድነው ያጣላን ነገር? አንድ የሚወዷትን ሴት ልጃቸውን ጴንጤ ያረኩባቸው። በቃ አበዱ። ይሄን ስራ መልቀቅ አለብህ አሉኝ። እኔም እግዚአብሔርን የጠየቅኩት ነገር ትዝ አለኝ። እስክጠመቅ ነው ያልኩት አይደል እግዚአብሔርን? አዎ አሁን ወደ ቤተሰቦቼ እሄዳለሁ አልኩኝ። ከዛ በፊት ግን ሳልነግርህ የማላልፈው በቃ እግዚአብሔርን ላይ ፈልሄ የጌዴዎን ልብ ነበር። ምንድነው ምልክት በቃ ነው አይደል? እንትን አድርግ ይለዋል። እንዴት አምናለሁ ይላል። እና እግዚአብሔር እስቲ አብረኸኝ እንዳለህ ምልክት አሳየኝ ይለዋል። አንድ ቀን ደቡብ መሰረተ ክርስቶስ አምልኬ እሁድ ነው። ትላንትና አንድ አምባሻ ነው የበላሁት፣ ርቦኛል። ከሰዓት በኋላ ደግሞ አማኑኤል ፕሮግራም አለ፣ አምልኮ አላቸው። የሚገርም ጊዜ በቃ አሁን ሱሰኛ ሆኛለሁ። በቃ ፕሮግራም ምሳ ፍለጋ አልሄድም እግዚአብሔር ያቅልኛል ብዬ ሳመልኩዬ ማታ ስመጣ ለካ ራቴን አልበላሁም። ከዛ እንዲህ ነው ያልኩት፣ የምተኛበት ቦታ ያነጠፍኩ አባይውልህ ምሳዬን አልበላሁም፣ ቁርሴን አልበላሁም፣ ባዶ ነው። ባዶ እንዳድር የምትፈልግ ከሆነ ደስ ይበልህ ተኝቼልሃለሁ ብዬ ተንበርክኬ ጸሎቴ በጣም ጸልያለሁ። በልሳን ሁሉ ነው የምጸልየው። እግዚአብሔር በጣም አግዞኛል። የሚገርምህ ግን ጸሎቴን ጨርሼ ብድግ ስል ሁለት ሰዎች ቆመዋል። ሴትና ወንድ ናቸው። በኢየሱስ ስም ምን ነው አልኳቸው። ይገርማል፣ እዚህ ቦታ እግዚአብሔር ይመሰገናል። አዎ ይመሰገናል። ምን ነው ፌስታል ይዘዋል እንደዚህ። ምን ሆናችሁ ነው አልኳቸው። እኔና ባሌ እየጸለይን መንፈስ ቅዱስ ልጄን ርቦታልና ከዘውዲቱ ሆቴል ፊት ለፊት አስፋልት ዳር ራቱን ብሰዱለት ብሎን ነው። አለቀስኩ። መምጣቱ አይደለም እኔን እግዚአብሔር አሰበኝ እኮ። አሜን። በስምህ አውቄያለሁ አይደል? በቃ ሄዱ ልጄ። አለቀስኩ። ባካችሁ ይሄን እንጀራ አልፈልግም አልኳቸው። ባክህ ብላ ብለውኝ በግድ ያን እንጀራ በላው። እቻ እግዚአብሔር በቃ ራሱን በተለያየ ነገር በፊት ነው ጎዳና ላይ ያለው ነው ስራ ሳሊዝ የነበረ ነውና እንደውም አንድ ቀን የመሰከረኝ ልጅ እሱ ቤት እንዳደር ይፈልጋል። እኔ ደግሞ አልፈልግም። እስከ ቡቱቶዬ ሰው ቤት ሄጄ ተከራይቶ ነው የሚኖረው። ሌባ መጣ ነው የሚሉት እና እኔ አልፈልግም። አንድ ቀን አታለለኝና እስከ 5 ሰዓት አስመሸኝ እሱ ቤት። አመሸሁ። ልሂድ ስል አይ አሁንማ አርጅን ውስጥ ይገሉሃል፣ ናዝሬት ደግሞ እንትን አለ ሃንግ የሚሰሩ አሉ፣ የማጅራት የሚቆልፉ አሉና አትሄድም አለኝ። አሳደረኝ። ጠዋት እምተኛበት ቤቴ ነው የናፈቀኝ፣ ያ እምጸልይበት ቤት አስፋልት ሄዱ እና ሲሄድ
ሲትርን ነው ምናምን የምትባለች ስትነሳ ወደ ላይ ብድግ የምትል አንድ መኪና አለች። እሷ መኪና ምን ልሰራ እንደመጣች እንጃ የምተኛበትን አጥር ጥሳ መኝታዬ ላይ አገኘኋት። ፍሬንም ቢብሎት ነው ባልኖር ግን እኔ እዛ እመሞተው ይዛለት እኔ ነበርኩ። እና እግዚአብሔር እለት እለት ራሱን እየገለጠልኝ እንዲህ ባለ መንገድ ራሱን ከኔ ጋር አጣበቀ። የተናቀውን መርጠ በሰው የተጠላውን ክብር ያልተገባውን አንተ ክብር ሰጠው ያቆምከው። እንደኔ ያለውን ሰው ብዙ በደል ያለውን አዳንከው። የተናቀውን መርጠ በሰው የተጠላውን ክብር ያልተገባውን አንተ ክብር ሰጠው ያቆምከው። እንደኔ ያለውን ሰው ብዙ በደል ያለው አዳንከው። በፈለኩት መንገድ በፈቃዴ እግሬን ሳራምድ የማይገባን ነገር በሕይወቴ ስለማመድ አይን ከሰማይ ወደ ታች እኔን ተመልክቶኝ ሞት የሚገባኝን ሕይወት ሰጥተህ አቆምከኝ። የተናቀውን መርጠ በሰው የተጠላውን ክብር ያልተገባውን አንተ ክብር ሰጥተው ያቆምከው። እንደኔ ያለውን ሰው ብዙ በደል ያለውን አዳንከው። የተናቀውን መርጠ በሰው የተጠላውን ክብር ያልተገባውን አንተ ክብር ሰጥተው ያቆምከው። እንደኔ ያለውን ሰው ብዙ በደል ያለውን አዳንከው። ጣፋጭ የመሰለኝ መራራውን ስበላይ ኖርኩኝ። ሳቄ ለቅሶ ሆኖ ደስታዬ የራቀኝ ክቡር ታላቅ ሳለ ደካማውን ትፈልጋለ። አዲስ የሕይወት ምዕራፍ ኢየሱስ ትከፍታለ። የተናቀውን መርጠ በሰው የተጠላውን ክብር ያልተገባውን አንተ ክብር ሰጠው ያቆምከው። እንደኔ ያለውን ሰው ብዙ በደል ያለውን አዳንከው።